የዛሬው ባለ ታሪካችን ተገሎም እንኳን ለ5 ዓመታት ያክል ገዳዮቹን ለማስያዝ ሲታገል ነበር። ገዳዮቹን ያስያዘበት መንገድ ደግሞ ሙሉ የከተማውን ነዋሪዎች ነበር ያስገረመው። ወደ ዛሬው ታሪካችን ከማለፋችን በፊት ግን እንደተለመደው ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ታሪኩ 1921 ዓመተ ምህረት ላይ ካርል ሎጊስ የተባለ ወጣት በቅርቡ የገዛውን እርሻ እየተራመደ እየቃኘ ይገኛል። ወደ እንቅልፉ ከመሄዱም በፊት ለመጨረሻ ጊዜ ከብቶቹን፣ ፈረሶቹን ቼክ ለማድረግ ነበር በዚህ ምሽት የተነሳው። በቀኝ እጁ መሳሪያ ይዞ በግራው ደግሞ ኩራዝ በመያዝ እያበራ ነበር ሲራመድ የነበረው። ካርልም እየተራመደ ባለበት ወቅት ከብቶቹን፣ እርሻውን በሙሉ ሲመለከት በጣም ነበር ኩራት እየተሰማው የነበረው። ምክንያቱም የዚህ ሁሉ ንብረት ባለቤት የሆነው ገና በወጣትነቱ ነበረ። ካርል የራሱ እርሻ እንዲኖረው ለረጅም ጊዜ ነበር ሲፈልግ የነበረው። ይህንን እርሻ ደግሞ እጅግ በጣም በወረደ ሂሳብ ነበር የገዛው። ምክንያቱም ከሱ በፊት የነበሩት ባለቤቶቹ ቶሎ እንዲሸጥላቸው ይፈልጉ ነበር። ካርል ግን ለምን ቶሎ እንዲሸጥላቸው እንደፈለጉ አላወቀም። አሪፍ ዋጋ እንደተጠራ ሲረዳ ብቻ ነበር እድሉ ሳያመልጠው ቶሎ የገዛው። ካርልም ፈረሶቹና ከብቶቹ ወደ ነበሩበት በረት እርምጃውን ይቀጥላል። አስቡት፣ ክረምት ነው፣ በዛ ላይ ደግሞ መሽቷል። ወደ በረቱ ሊደርስም አካባቢ ከኋላው የሆነ ሰው እያየው እንዳለ አይነት ስሜት ይሰማዋል። ነገር ግን ካርል ለብቻው ነበር የሚኖረው። ከሱና ከከብቶቹ በስተቀር አካባቢ ማንም የሚኖር ሰው አልነበረም። በዚህም ካርል ባለበት ቆሞ ኩራዙን ወደ ተለያዩ አቅጣጫዎች እያዞረ ሰው ካለ በሚል መፈለግ ይጀምራል። ነገር ግን ማንም አልነበረም። ኩራዙ እስከበራለት ድረስ ቢሆንም የታየው እስከዛ ድረስ ማንም ሰው አልነበረም። ነገር ግን ካርል ራሱን እያስጨነቀ እንደሆነ ይገነዘብና ከብቶቹንና ፈረሶቹን ቼክ ካደረገ በኋላ ወደ እንቅልፉ እንዲሄድ ለራሱ ይነግረዋል። ካርልም ወደ በረቱ ከደረሰ በኋላ ለከብቶቹና ለፈረሶቹ ውሃና ምግብ በመስጠት ራሱን ቢዚ ማድረግ ይጀምራል። እየመጣ ያለ የነበረውንም ስሜት ወዲያው ነበር ይረሳው፣ ሰው እያየው አይነት ስሜቱን ማለት ነው። ነገር ግን ስራውን ጨርሶ ወደ ቤቱ ለመሄድ በተዘጋጀበት ወቅት ያ ስሜት በድጋሚ ይሰማዋል። በዚህም በረቱን እንደ አዲስ ይመለከተዋል። ውጪውንም በኩራዝ በተወሰነ መልኩ ቼክ ያደርገዋል። ነገር ግን ማንም አልነበረም። ማንም ሰው እንደሌለ ራሱን ካሳመነ በኋላም ወደ ቤቱ ለመሄድ ጉዞውን ይጀምራል። ምንም እንኳን የፍርሃት ስሜት ቢሰማውም መሳሪያ ይዞ ስለነበር ጉዞውን ይቀጥላል። በጉዞ ወቅትም በቀኝም በግራም ማንም ሰው እንደሌለ በኩራዙ እያበራ ነበር ሲሄድ የነበረው። ነገር ግን ወደ ቤቱ ለመድረስ ግማሽ ርቀት ላይ በሚቀረው ሰዓት የሆነ ነገር ሙሉ ትኩረቱን ይወስዳል። ምንም እንኳን የያዘው ኩራዝ ያን ያክል ባያበራም ወደዛው አቅጣጫ ለማብራት ይሞክራል። በዚህ ወቅት ግን በግልጽ የሆነ ሰው የእርሻው መሬት ላይ ቆሞ ነበር። በጣም ከመደንገጡ የተነሳም ከዛ ሰው ጋር ኩራዙ እንዳበሩ ይፋጠጣል። እያየው የነበረው ሙሉ ከእግር እስከ ራሱ ነጭ የሚያበራ የሰው ምስል ሲሆን ከውሃ ማቆሪያው ገንዳው አጠገብ በመቆም ዝም ብሎ እያየው ነበር። ካርልም ድርቅ ብሎ ከቆመበት ራሱን ካነቃ በኋላ ወደዚሁ ነጭ አካል ዞሮ በመመልከት ማን እንደሆነና ምን ሊሰራ ወደዚህ እንደመጣ እየጮኸ መጠየቅ ይጀምራል። ነጩ አካል ግን የሚጠየቀውን ጥያቄ ምንም ሳይመልስለት ወደ ውሃ ማቆሪያው ገንዳው ቀስ እያለ መጠጋት ይጀምራል። ካርልም ይሄ ሰው ሊዘርፈው እንደሆነ በመገመት መሳሪያውን አውጥቶ ወደሱ መሮጥ ይጀምራል። ነገር ግን ወደ ውሃ ማቆሪያው ገንዳ በደረሰበት ወቅት ነጩ አካል ተሰውሯል። ካርል በዚህ ወቅት ምን እየተፈጠረ እንደሆነ ራሱ ግራ ይጋባል። ይሄ ሰው ማን ይሆን? ምን ፈልጎ እንደመጣ እንዲሁም በውሃ ማቆሪያው ገንዳው በኩል ዞሮ ወደ ቤቱ ሊዘርፈው እንደገባ ምንም የሚያውቀው ነገር አልነበረም። ማድረግ የሚችለውም ነገር መሳሪያውን በማውጣት ጮክ ብሎ ከዛሬ ጀምሮ ወደዚህ ቦታ እንዳይመጣ ማስጠንቀቅ ነበረ። ነገር ግን ይሄ ሁሉ ማስጠንቀቂያ ቢናገርም ቦታው ላይ ምንም ሳይፈጠር ይቀራል። ያ ነጩ አካልም ተሰውሮ ይቀራል። ካርልም ይበልጥ እርግጠኛ ለመሆን እዛው አካባቢ ላይ ትንሽ በመቆየት ነጩ አካል በድጋሚ ከመጣ ብሎ መጠበቅ ይጀምራል። በኋላም ተስፋ ከቆረጠ በኋላ ወደ ቤቱ የቀረውን መንገድ እየሮጠ በመመለስ ቤቱ ከገባ በኋላ በሩን በሙሉ ይቆልፈዋል። በቀጣዩ ጠዋት ካርል ከእንቅልፉ ሲነቃ ትላንት የተመለከተውን ነገር እንደ ህልም ነበር ያሰበው። በምንም ተአምር እውነት ነው ብሎ ለመቀበል ያቅተዋል። እውነት ቢሆን እንኳን ጎረቤት ምናልባት ሰላም ለማለት ፈርቶ ተመልሶ ወይም ደግሞ ምናልባትም ሌባ ይሆናል ብሎ ነበር ያሰበው። ምንም ይሁን ምንም ግን ትላንትና ምሽት የተመለከተውን ነገር በድጋሚ እንደማያየው ለራሱ ይነግረዋል። ነገር ግን ተሳስቷል። ከዛች ምሽት ጀምሮ ቀን በቀን ለ1 ዓመት ያክል ያ ነጭ አካል ከምሽቱ 3 ሰዓት ተኩል አካባቢ ካርል ከብቶቹን ቼክ ለማድረግ በሚወጣበት ሰዓት ማለት ነው፣ ቀን በቀን የውሃ ማቆሪያው ጋር ያንን ነጭ አካል ይመለከተዋል። ካርል ማንነታቸውን ለማወቅ እንዲሁም ምን ፈልገው እንደመጡ ለመጠየቅ ግን ሁሌ ርቀው ካርል ከበረቱ ሲወጣ ብቻ ነበር የሚመለከቱት። አንድ ቀን እንደውም ካርል በጣም የማወቅ ጉጉቱ ሲጨምር መሳሪያውን ሁሉ አውጥቶ ተኩሶበት ነበር። ነገር ግን ያ ነጭ አካል በየቀኑ ወደ ውሃ ማቆሪያው ገንዳው ከተጠጋ በኋላ ምንም
ሊብራራ በማይችል መልኩ በቅስፈት ይሰወራል። ምንም እንኳን ካርል መንፈሶች የእውነት ናቸው ብሎ የማያምን ሰው ቢሆንም 1 ዓመት ሙሉ እያየው የነበረው ነጭ አካል መንፈስ መሆኑን መደምደም ይጀምራል። ምክንያቱም በአይኑ እያየው ትንን ብሎ የሚሰወር ከሆነ ሌላ ምንም ምክንያት ሊኖር አይችልም። በሌላ በኩል ደግሞ ልብ ብላችሁ ከሆነ የቤቱ የቀድሞ ባለቤቶች ቤቱን በርካሽ ዋጋ ነበር የሸጡት። ከእጃቸው በጣም ነበር እንዲወጣላቸው የፈለጉት። በአንድ ወቅት እንደውም በነፃ ውላ ሊሰጡት ነበረ። ከዛች ቀን ጀምሮም ካርል ይህንን ተደጋጋሚ ሁነት እየለመደ ይመጣል። ቀን በቀን ያነጫው አካል የውሃ ማቆሪያው ገንዳው አጠገብ ይቆማል። ነገር ግን ደቂቃዎች እንኳን ሳይቆይ ይሰወራል። ምንም እንኳን ይሄ ሁነት ለ1 ዓመት ያክል ቢፈጠርም ካርልን ያስፈራዋል እንጂ በአካሉ ላይ እንዲሁም በመሬቱ ላይ ምንም አይነት ጉዳት አላደረሰበትም። በዚህም የኑሮ የዕለት ተዕለት አንዱ አካል ያደርገዋል። ነገር ግን ኦገስት 1 1922 ዓ.ም ላይ ያ ሁሉ ነገር ይቀየራል። ይሄ ቀን ካርል መሬቱን ከገዛበት ድፍን ዓመት የሞላበት ቀን ነበረ። በዛሬው ዕለትም ከብቶቹና ፈረሶቹ ከውሃው ማቆሪያ እየመጣ የነበረውን ውሃ ምንም እየጠጡለት አልነበረም። ዓመቱን ሙሉ ግን ውሃ ሲሰጣቸው የነበረው ከዛው ተመሳሳይ የውሃ ማቆሪያ ገንዳ ውስጥ ነበረ። ነገር ግን በዛሬዋ ዕለት ሙሉ ለሙሉ ውሃውን መጠጣት ያቆማሉ። ይሄ ብቻ ሳይሆን ውሃ ውስጥ የሆነ ነገር እንዳለ የተሰማቸው ይመስላል። ወደ ውሃው መጠጋት ራሱ አልፈለጉም። ካርል ግን ውሃውን ሲቀምሰው ምንም የተቀየረ ነገር አልነበረውም። ምናልባት ውሃው ቆሽሾ ይሆናል ብሎ ማሰብ ውሃውን ለማንጻት ይወስናል። ውሃውን ለማንጻት ደግሞ የውሃ ማቆሪያ ገንዳውን ሙሉ ለሙሉ ባዶ ካደረገው በኋላ ነው እንደ አዲስ ውሃ የሚሞላበት። ትዝ ካላችሁ ደግሞ ያነጫው አካል ዓመቱን ሙሉ እየተመላለሰ ሲሰወርበት የነበረው ቦታ ነበረ የውሃ ማቆሪያው ገንዳ የነበረው። በኋላም ካርል የውሃ ማቆሪያ ገንዳውን እያጣራ ባለበት ወቅት ውስጡ የሆነ ነገር እንዳለ ያስተውላል። ገንዳውን ሙሉ ለሙሉ ባዶ እስካላደረገው ድረስ ግን ውሃው ያንን ነገር በስነ ስርዓት ሊያሳየው አልቻለም። ውሃው ቀስ እያለ በሚጎድልበት ወቅትም ውስጡ የነበረው ነገር ሙሉ ለሙሉ እየታየው ይመጣል። እንዳየውም ቀጥ ብሎ ነበር ወደ ከተማው ፖሊስ ጣቢያ መራው። ከ5 ዓመታት በፊት ይሄ የእርሻ መሬት ፍሬንክ የተባለ ባለቤት ነበረው። ፍሬንክም የዚህ እርሻ ባለቤት በነበረበት ወቅት ሄንሪ ላምፕስቲክ የተባለ ሰራተኛን ጨምሮ ብዙ ሰራተኞች ነበሩት። በዚህ መሃል ግን ሄንሪ ከዚህ እርሻ ላይ በድንገት ይጠፋል። ሄንሪ በዚህ ከተማ ላይ የት ሄደ የት ጠፋ ብሎ የሚጠይቀው ጓደኛም ዘመድም ስላልነበረው የከተማው ነዋሪዎች ዝም ብሎ ከከተማው እንደወጣ ነበር ያሰቡት። ነገር ግን ከጎረቤቶቻቸው መካከል አንደኛዋ ሴት የሄንሪ መጥፋት በጣም እንደሚያጠራጥራት ለፖሊስ ትናገራለች። ፍሬንክ ሄንሪ ላይ የሆነ ነገር እንዳደረገበት ነበር የምታምነው። ምክንያቱም እንደሱ አገላለጽ ከሆነ ፍሬንክና ሄንሪ ቀን በቀን ነበር ስለ ገንዘብ የሚጣሉት። በሁለቱ መሃል ከፍተኛ የሆነ የጸብ ስሜት እንደነበረም በጣም ግልጽ ነበረ። መርማሪው ይህንን መረጃ ከሰማ በኋላ ስለ ነገሩ ለማጣራት የተቻለውን ሁሉ ሞክሮ ነበረ። ነገር ግን ምርመራው በተጀመረ በተመሳሳይ ወቅት ፍሬንክ መሬቱን ሽጦ ከተማውን ለቆ ይወጣል። ያለምንም ማስረጃም ሰውን ማሰር ሕጉ ስለማይፈቅድ ፍሬንክ ከተማውን ለቆ ከወጣ በኋላ መርማሪው ኬዙን ይዘጋዋል። ከ5 ዓመታት በኋላ ግን ካርል ያንን የውሃ ማቆሪያ ገንዳ ባዶ ካደረገው በኋላ የሄንሪ ላምፕስቲክ ድብቁ ኬዝ ሚስጥሩ ይወጣል። ምክንያቱም እዛ የውሃ ማቆሪያ ገንዳ ውስጥ ካርል ያገኘው ነገር የሄንሪን የበሰበሰ አስክሬን ነበረ። በሰዓቱ የተገኘው አጽሞቹ ብቻ ቢሆኑ የሄንሪ አስክሬን እንደነበር ግን 100% እርግጠኞች ነበሩ። አስክሬኑ ከተመረመረ በኋላም የሄንሪ ህይወት ያለፈው ጭንቅላቱ ላይ ከባድ የሚባል ምት በማስተናገዱ ምክንያት እንደሆነ የምርመራው ውጤት ያሳያል። ፍሬንክ በቁጥጥር ስር ከዋለ በኋላ ጥፋተኛ ሆኖ በመገኘቱ ፍርድ ቤት ይቀርባል። ነገር ግን 7 ወራትን ብቻ ከታሰረ በኋላ በቂ መረጃ አልተገኘም በሚል ምክንያት ከእስር ይፈታል። የሄንሪን አስክሬን ስነስርዓቱን በጠበቀ መልኩ የቀብር ስነስርዓቱን ለመፈጸም በተዘጋጁበት ወቅት እጁ ላይ የእጅ ሰዓት ነበረ። ሰዓቱ ደግሞ 3 ሰዓት ተኩል አናቱ ላይ ነበር የቆመው። ይህ ሰዓትም አንድም ደቂቃ ዝንፍ ሳይል ነጩ አካል እዛ የውሃ ማቆሪያ ገንዳው ጋር እየሄደ ሲሰወርበት የነበረው ተመሳሳዩ ሰዓት ነበረ። የሄንሪ አስክሬንም ስነስርዓቱን በጠበቀ መልኩ ከተቀበረ በኋላ ካርል እዛ ቦታ ላይ ያንን ነጭ አካል አንድም ቀን አይቶት አያውቅም። ከዚህ ጋር በተያያዘ መሬቱን ለካርል በርካሽ ዋጋ የሸጡለት ባለቤቶችም መሬቱን አራክሰው የሸጡበትም ምክንያት እነሱም የሄንሪን መንፈስ ቀን በቀን እየተመለከቱት እንደነበር ይታመናል። የዛሬው እውነተኛ ታሪካችን ይህንን ይመስል ነበረ። እንደወደዳችሁት አልጠራጠርም። እንደዚህ አይነት እውነተኛና አስፈሪ ታሪኮች በየሳምንቱ እዚህ ቻናል ላይ ስለሚቀርቡ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።